ክርስቶስን ያህል ጌታ እያመለክን ገነትን ያህል ሀገር ተስፋ እያደረግን ድንግል ማርያምን ያህል እናት እያለን መስቀልን ያህል ጋሻ እያለን መነሳት ያቃተን ለምን ይመስላችኋል? ጠማሞች ስለሆን ነው። ጸሎት አንሶን መሰላችሁ? ማሕሌቱ አንሶ ነው? ሰዓታቱ አንሶ ነው? ቅዳሴው አንሶ ነው? ከኢትዮጵያ በላይስ ይሄ ላሳር ነው። ከኢትዮጵያ በላይ ሰዓታት መላእክት እንደሆኑ እንጂ ከኢትዮጵያ በላይ ማሕሌት መላእክት እንደሆኑ እንጂ ከኢትዮጵያ በላይ ጾም መላእክት እንደሆኑ እንጂ ከኢትዮጵያ በላይ ምጽዋት በፍጹም የለም። አዲያ ግን ጠማማነታችን ተንኮልነታችን እንደ እስራኤል ነው። ጠማሞች ነን። በእውነት ጠማሞች፣ ቀናተኞች፣ በባልንጀራችን ማማር ደስ የማይለን ጉጻጉጾች ነን። በእውነቱ ይሄን እግዚአብሔር አይወደውም። የዲያብሎስ መልክ ነው ይሄ። የማይታረቅ ልብ ያለው ሰው የዲያብሎስ የበኩር ልጁ ነው። ሀዳጌ በቀል የማይሆን ቂም የማይረሳ ልብ ያለው ሰው እሱ የዲያብሎስ ልጅ ነው። በክርስቶስ ፊት ጽዋ ተርታ ዕድል ፈንታ የለውም። ነገም እነግራችኋለሁ፣ መስተካከላችን ብቻ ትንሣኤን ያመጣልናል። መስተካከላችን፣ አንደበታችን መለፍለፉን ሲያቆም፣ አድማውን ሲያቆም፣ መራገሙን ሲያቆም፣ ነገር ሥራውን ሲያቆም፣ በጠላት መጸለዩን ሲያቆም፣ ሰውነታችን በሙሉ ሲስተካከል ያን ጊዜ እግዚአብሔር ብርሃንን ያወጣል። እግዚአብሔር ለኢትዮጵያ ብርሃንን ያወጣልን።